በፍቅር ጉዳይ ምንም ስሜት የለኝም። በወንድምነት ግን በጣም ነው የምወድ። ለምንድነው የምትቀልጂው? የምሬን እኮ ነው። አይ እግዚአብሔርን እኔ በቃ አፍቅሬሻለሁ። ሌላ ሰው ጋር እንደዚህ አውርቼ መጀናጀን ምናምን አልችልም። በቃ አልችልም። ሲጀመር እኔ ውስጥ ሌላ ሰው አለ ማለት የሆነ ሰዓት ላይ እሱን የሆነ እንትን ነበር። ለምን ዋሻለሁኝ? የሆነ በቃ ማለት እንደው ከአብሽ ጋር እኮ አብረን ብንሆን አይነት ነገር አለ አይደል? የሆነ ስሜት ነበረኝ እኔ ራሱ ትንሽ ብሎ አብረን ልንኖር እንችል ነበረ። የኔ ስሜት ይቀየር ነበር። እንደዚህ ላይሆን ይችል ነበር። እሱ ኬርለስ ባይሆን ኖሮና የዛሬውን ጥያቄ የአሁኑን ጥያቄ ያኔ ጠይቀኝ ቢሆን ኖሮ ምናልባት ጥሩ ይሆን ነበረ። ግን አሁን የሌላ ህይወት ከጀመርኩ በኋላ የፍቅር ጥያቄውን ቢያቀርብልኝ ምንም ማድረግ አይቻልም ማለት ነው። ያላቀው በደንብ ነው የምታውቀው። እንደውም ያንተ ጓደኛ ነው። ሰላም ጤና ይስጥልኝ ውድ የፈንድሻቱ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩት አለመድኃኒዓለም ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ አንድ ነገር ይዤ መጥቻለሁ። ምንድነው እሱ? በአብርሽ ዙሪያ ነው። ይቅርታ እናንተንም ሆነ አብርሽን ያስቀየምኩት ያስከፋሁት ምናምን ነገር ካለ በጣም ይቅርታ። በመጀመሪያ በባለፈው ፕራንክ እንደዛ ብንጀምር ምናምን ብሎ ፕራንክ አደረገኝ። እሱን ችግር የለውም በቃ ብዬ ስራ ነው ብዬ አልፌው ነበረ። ከዛ ደግሞ ሁለተኛ ቀን ቀጥሮኝ አፈቅርሻለሁ ለምን አብረን አንኖርም አይነት ነገር አለኝ። ፍቅሩን ነገረኝ በግልጽ ማለት ነው፣ በፕራንክ ሳይሆን በግልጽ ነገረኝ እንዳያችሁት ቪዲዮውን እና ትንሽ እንትን ብሎኛል፣ ረብሾኛል ማለት በዚህ ልክ እኔና እሱ እህትና ወንድም እንደሆነ ነው የማስበው። በስራ አብረን እንደምንሰራ በቃ በጣም ቀለል አድርጌ ነው የማየው። ማለት በጣም በቃ ደስተኛ የሚያደርገኝ ሰው ነው። በጣም ቀለል ብዬ በቃ ልክ እንደ ወንድም እንደ ቤተሰብ የማየው ሰው ነው እና እንደ ሌላ ሰው አድርጌ እንኳን ወደ ፍቅር አስቤው አላውቅም። እና የፍቅሩን ጥያቄ ሲጠይቀኝ በቃ ምን እንደምል ራሱ ግራን የገባኝና በቃ እኔ ደግሞ ከሌላ ሰው ጋር ፍቅር ጀምሬያለሁ። እንግዲህ ምንም ማድረግ አልችልም ማለት እኔ አብርሽ የማይሆነኝ ሰው ሆኖ ምናምን አይደለም፣ ቢበዛብኝ እንጂ አያንስብኝም። ግን በቃ እኔ እሱን እንደ ወንድሜ እንደ ቤተሰቤ ነው የማየው እንጂ በፍቅር ምናምን እንትን ብዬው አላውቅምና አሁን በጣም ነገሩ ከበደኝ። አሁን ፍቅር የጀመርኩበት ሰው በጣም ከበደኝ። ምክንያቱም የሱ የቅርብ ጓደኛ ነው፣ በጣም የቅርብ ጓደኛው ማለት ነው። እኔ እንደውም ቀድሜ ልነግረውም አስቤ ነበረ። ከዛ አይ ተይ እንዳትነግሪው ሊደብረው ይችላል አለኝ። ምናልባት እሱ እንደሚወደኝ የሆነ ነገር ገብቶት ይሁን አላውቅም ልጁ እንደዛ ያለኝና ማን እንደሆነ በሚቀጥለው ቪዲዮ አሳያችኋለሁ። በቃ መታወቅ ስላለበት እሱም እንግዲህ የተናገርኩትን ቃል ፖስት ስላደረገ ግዴታ እኔም ማሳወቅ ይኖርብኛል ማለት ነው። እና ውድ የፈንድሻቱ ቤተሰቦች እንግዲህ አስቀይሜ ከሆነም በጣም ይቅርታ። እኔ እሱን ንቄው ወይም እሱ የማይሆነኝ ሰው ሆኖ ምናምን አይደለም። በጣም ትልቅ የተባረከ የተቀደሰ ልጅ ነው እንደምታውቁት እናንተም። ግን ደግሞ በቃ ሁለት ማፍቀር አይቻልም። አንድ ሰው አንድ ነው የሚሆነው አይደለም፣ ሁለት ሰው ማስተናገድ አይቻልም። እና ውድ የፈንድሻቱ ቤተሰቦች ልላችሁ ፈልጌ ነው እንደዚህ አይነት ነገር ይፈጠራል ብዬ አስቤው አላውቅም ነበረ። ግን የሆነ ቀን ልነግረው አስቤ ነበረ። በቃ አብርሽን ያስቀየምኩት ይመስለኛል። በጣም ይቅርታ አብርሽ፣ እኔ በጣም ነው ማከብርህ፣ እኔ በጣም ነው በወንድምነት የምወድህ። ግን ፍቅሩ የሚሆን አይደለም። በቃ አንድ ሌላ እንትን ውስጥ ገብቻለሁና በጣም ወደውና በጣም ማፈቅረው ሰው ነው ያለው። እኔም አስቤው አይደለም። እናንተም አሁን በጣም ነው የሚገርማችሁ ከማን ጋር እንደሆነ ፍቅር የጀመርን ስታውቁት በጣም ነው የምትገረሙ። እኔም ለራሴ አንዳንዴ ሳስበው ይገርመኛል እንዴት ግን እላለሁና ውድ ቤተሰቦች ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሙሉ ቪዲዮውን እያያችሁ እንድታበረታቱኝ ዩቲዩብ ሞኔታይዝ እንዲሆን እንድታግዙኝ በአክብሮት ጠይቃችኋለሁ። ምንም ጥሩ ሙድ ላይ አይደለሁም። አብርሽን ስለረበሽኩት እኔም ተረብሻለሁ። ግን ደግሞ ምንም ማድረግ አልችልም እና
ያስከፋሁት ያስቀየሙት ሰው ካለም ከኦዲየንስ በጣም ይቅርታ እላለሁኝ። አብርሽን በጣም በትልቁ ይቅርታ። ስራዎችን እንሰራለን በፍቅር ምናምን አንሆንም እንጂ ስራዎችን መስራት እንችላለን። ንጹህ እህትህ ነኝ፣ ንጹህ ወንድም የሆነ በደንብ ስራዎችን መስራት እንችላለን እላለሁኝ። እና ውድ ቤተሰቦቼ ያው አብርሽን ካለመፈለግ ከመናቅ ከምናምን ነገር ምናምን ሳይሆን በቃ ጊዜውም አይደለም። እውነት ለመናገር አሁን እውነቱን ከውስጤ ከልቤ ስነግራችሁ ማለት ነው። የሆነ ሰዓት ላይ እሱን የሆነ እንትን እል ነበረ። ለምን ዋሻለሁኝ? የሆነ በቃ ማለት እንዲሁ ከአብርሽ ጋር እኮ አብረን ብንሆን አይነት ነገር አለ አይደል? የሆነ ሰዓት በቃ ትንሽ እንትን ብሎኝ ነበር። የሆነ ብቻ የሆነ ስሜት ነበረኝ እኔ ራሱ ትንሽ እና የዛን ይሄን ጥያቄ አቅርቦልኝ ቢሆን ኖሮ ምናልባትም በጣም አሪፍ ይሆን ነበር። ምናልባት የኔም ስሜት እንደዚህ ላይሆን ይችላል። የኔም ስሜት እንደሱ ፍቅር እንትን ብሎ አብረን ልንኖር እንችል ነበረ። የኔ ስሜት ይቀየር ነበር። እንደዚህ ላይሆን ይችል ነበር። ግን አረፈደ በሰዓቱ። እሱም ትንሽ ነገሮችን ኬርለስ ነገር ነውና ነገሮችን እንትን አይልም። በቃ የሆነ ቶሎ አያደርጋቸውም እና አለፈው። ይሄንም የሆነ ማለት እሱ ላይም የሆነ ነገር እኮ አይበታለሁ። የሆነ ስሜት ግን የሆነ ብቻ ራሴን እያሰብኩ ነበር። የሆነ ነገር ትንሽ ይሆናል አይደል? እንደ ሰው የምታስቡት ነገር የለም። በቃ ከሆነ ሰው ስትተዋወቁ ከዚህ ጋር እኮ እንደዚህ ብላችሁ የምታስቡት ነገር የለም። እንደዚህ አይነት ነገር ማለት ነው እና እሱ ኬርለስ ባይሆን ኖሮ እና የዛሬውን ጥያቄ የአሁኑን ጥያቄ ያኔ ጠይቆኝ ቢሆን ኖሮ ምናልባት ጥሩ ይሆን ነበረ። ግን ከኬርለስነቱ የተነሳ አልሆነም፣ ረፈደ። እኔም የሌላ ሰው እሱም እንትን ሲል እኔም ወደ የሌላ ማለት እሱን እየጠበኩት አልነበረም። በእርግጥ ግን የሆነ ብቻ የሆነ ሰዓት ጥሩ ስሜት ነበረ ይለሱ ያኔ ማለት ቢጠይቀኝ እሺ ልለው እችል ነበረ። ቢጠይቀኝ እሺ ልለው እችል ነበረ። በእርግጠኝነት እለዋለሁ ብዬ አስባለሁኝ። እኔ እንጃ ይመስለኛል ብቻ ግን ያኔ እሱም እንትን አላለኝም። አሁን ሌላ ህይወት ከጀመርኩ በኋላ ይሄንን ቢለኝ ምንም ዋጋ የለውም ከዚህ በኋላ እና እኔ አሁን እየተጸጸትኩኝ ወይም እንድትጸጸት እያደረኩ ምናምን አይደለም። ለምን ቀደም አልጠየቀኝም ወይ እንደዛ እያልኩ ሳይሆን ምናልባት ነው ያኔም እኮ እችላለሁ፣ ግን ደግሞ ምናልባት ካሁኑ ያኔ ይሻል ነበረ ለማለት ፈልጌ ነው። ትንሽ አስብ ነበረ እንደው ምናልባት የሆነ ቀን አብረን ብንሆን እኮ ብዬ አስቤ አውቃለሁ። እና ውድ የፈንድሻቱ ቤተሰቦች ምልላችሁ ፈልጌ ነው። ጅብ ከሄደ ውሻ ጮኸ ነው የሆነ ነገሩና አሁን የሌላ ህይወት ከጀመርኩ በኋላ የፍቅር ጥያቄውን ቢያቀርብልኝ ምንም ማድረግ አይቻልም። በጣም ማከብረው በጣም የምወደው ወንድሜ ነው። ምንም እንድትቀየመኝም አልፈልግም። ወደፊትም በደንብ ስራዎችን እንሰራለን። ማን እንደሆነ ደግሞ በካሜራ ፊት አብሬ አስተዋውቃችኋለሁ። አብርሽንም ለብቻው አልነግረውም ማን እንደሆነ፣ ለእናንተም ለብቻችሁ አልነግራችሁም። እናንተንም አብርሃምንም አብሬ ነው መነግራችሁ ማለት ነው። በጣም ሊያስገርማችሁም ይችላል። ምክንያቱም ለራሴ ስለሚገርመኝ ማለት ነው። እና ብቻ እንግዲህ እስኪ ሁሉም ነገር መልካም ይሆናል ብዬ አስባለሁ። ውድ የፈንድሻቱ ቤተሰቦች በያላችሁበት ሰላማችሁ ብዝት እንዲል እየተመኘሁኝ እዚሁ ልሰናበታችሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ቻው። ወዳችኋለሁ በጣም